ምንድነው በየቀኑ በየእለቱ ዘመን መለወጫ እዚህም ዘመን መለወጫ ዛሬም ነገም በየቀኑ በየሰዓቱ እዚህም እዛም የሚከበረው ቆይ ምንድነው ኢትዮጵያ ስንት ዘመን መለወጫ ነው ያላት እንዴ? በዛ እኮ አሁንስ በጣም አበዙት እነዚህ አበዙት በጣም በዛ። ጤና ይስጥልን እንዴት ናቸው ሰላም ናቸው ተካ ነኝ ከፍካሪ ሚዲያ። በመግቢያ ላይ የጀመርኩት ጥያቄ ብዙ ጊዜ ማህበራዊ ሚዲያ ላይ የሚሰሙ ጥያቄዎች ናቸው። ብዙ ጊዜ በተለያዩ ማህበራዊ ሚዲያዎች በተለይም ደግሞ ፌስቡክ ላይ ኮመንታተሮች ገብቶ በአስተያየት መስጫ ሳጥን ላይ ብዙ ጊዜ የሚጽፏቸው ጽሁፎችን እከታተላለሁ እና እንዲህ አይነት ጥያቄዎች የተለመዱ ናቸው። እነዛን በተመለከተ አጭር መልእክት ለማስተላለፍ ነው። ያው መስከረም ወር እንደምታውቁት የተለያዩ የብሄር ብሄረሰቦች የዘመን መለወጫ በዓላት የሚከበሩባቸው ወቅቶች ናቸው እና ቀናቱ ማለት ነው። ከክረምቱ ጀምሮ እስከ ጥቅምት ባለው ጊዜያት ውስጥ አብዛኛዎቹ በዓሎቻቸውን ሲያከብሩ እናያለን። አልፎ አልፎ የካቲት ውስጥ የሚከበሩ በዓላት አሉና እነዚህ በዓላት በሚከበሩበት ጊዜ በተለይ መንግስታዊ ሚዲያዎች በማህበራዊ ሚዲያ ላይ ልጥፎቻቸውን በሚያጋሩበት ጊዜ ሀሳብ የሚሰጡ ሰዎች የሚጽፏቸውን ጽሁፍ ነው ወይም የመልእክቶቻቸውን ጭብጥ ነው ጠቀስ አድርጌ መግቢያዬ ላይ በምሬት መልክ ያቀረብኩት እና የራሴን አይደለም ተውሼ ነው እንድትረዱልኝ እፈልጋለሁ። እና ከነዛ ሀሳቦች ጋር በተገናኘ በተለይም ደግሞ ሃይማኖታዊ ይዘት ካላቸው መልእክቶች አንፃር ብዙ ሰዎች ሲሞግቱ ሲጽፉ እንዲሁም በቀናይነትም የሚጽፏቸውን መልእክቶች አሉና አንዳንድ ገጠመኞችንም ጭምር አክዬ ላጋራችሁ እፈልጋለሁ። እንደ ባህላዊ እሴቶችን እንደሚደግፍ ባህላዊ ነገሮችን ብዙ ጊዜ አደንቃለሁ። እኔም ከሙያም አንፃር በመጀመሪያ ደረጃ ዲግሪ አንትሮፖሎጂ አጥንቻለሁ እና አንትሮፖሎጂ ማለት ስነ ሰብ ነው የቋንቋና ባህል ጥናት ነው። ስለዚህ የማህበረሰብን ቋንቋን ባህልን የማድነቅ የማክበር እንደዚሁ ደግሞ የመጠበቅ ሀላፊነት እንደሚጠበቅብን እኔ በራሴ እንደዛ አምናለሁ ይጠበቅብኛል ብዬ ነው የማስበው። ከሙያ አንፃር አንደኛ ይሄ ነው። ሁለተኛም ደግሞ ከማህበራዊ ሳይንስ እና ከፖለቲካል ሳይንስ ሙያም አንፃር የሀገሪቱን ፖለቲካም በቅርበት እንደሚያነብ እንደሚከታተል ሰው እንደሚተች እንደሚጽፍም ሰው ይሄን አያለሁ። ከዛም ባለፈ ከሃይማኖት ጋር ያለውን መስተጋብርም በተመለከተ ከሃይማኖት አመለካከት ጋር አስተምሮ ጋር በሚጋጩ በማይጋጩ ጉዳዮች ላይ ሀሳብ ለመስጠት ሌጂትሜት ሰው ነኝ ብዬ ወይም ኤሊጀብል ነኝ ብዬ አምናለሁ። ወይም ምንድነው የሚባለው ሀላፊነት አለብኝ ብዬ አስባለሁ። በነገራችሁ ላይ ሀላፊነት ወይም ፓወር ሶርስ ይሉታል ፈረንጆቹ እና የአንድን በተለይ በፖለቲካል ሳይንስ ላይ የአንድ ስልጣን ምንጭ ወይም ሶርስስ ኦፍ ፓወር ምንድን ናቸው በሚሉ ጉዳዮች ላይ የተለያዩ ምሁራን የሚያስቀምጧቸው ሀሳቦች አሉ። አንደኛው የትምህርት ዝግጅት ነው። የትምህርት ዝግጅት ስላችሁ አንድ ሰው አንድ ጉዳይ ላይ በተጠያቂነት ወይም በልበ ሙሉነት ሀሳብ ለማጋራት ለመደመጥ ከሚያስችሉ አስቻይ ሁኔታዎች አንዱ ትምህርት ዝግጅት ነው። በዛ ዙሪያ ላይ ሀሳብ መስጠት ይችላል ወይ የሚለው ለምሳሌ አንድ በአይቲ የተመረቀ ወይም የኮምፒውተር ሳይንስ ሃርድዌር ሶፍትዌር ጋር የሚገናኙ ጉዳዮችን ያጠና ሰው ስለ ኮምፒውተር ሳይንስ ስለ ሃርድዌር እና ስለ ሶፍትዌር በሚገባ ማስረዳት የመጠየቅ እንዲሁም የማስረዳት ሀላፊነትም ስልጣንም አለው ማለት ነው። ፓወር ሶርሱ ፕሮፌሽንሱ ነው ማለት ነው። ፕሮፌሽንሱ ነው። ሌላው ፖዚሽናል ፓወር ነው። ፖዚሽናል ፓወር ማለት አንድ ሰው የተቀመጠበት ቦታ ፎር ኤግዛምፕል አንድ ሰው በፓርቲ ውስጥ ቢቀመጥ ወይም የአንድ ፖለቲካ ድርጅት ላይ የሚሳተፍ ቢሆን ቃል አቀባይ ወይም ደግሞ ጸሐፊም ወይም በሌላ በአባልነት ቢቀመጥና የሚሳተፍ ከሆነ ይሄ ሰው ፖለቲካዊ እውቀት አለው። ስለዚህ ስለ ፖለቲካ ጉዳይ ሲናገር ምን አለው ይባላል ይደመጣል ማለት ነው። ተጠያቂነትና ሀላፊነት አለው። ሌጂትሜት ፐርሰን ራይት ፐርሰን እንላለን ራይት ፐርሰን ነው። ይሄ ሰው ተገቢ ሰው ነው። መስጠት መናገር ይችላል። ስለዚህ በልበ ሙሉነት መናገር ይችላል እንላለን። ሌላው ኮሚትመንት ነው። ኮሚትመንት አንድ ፓወር ሶርስ ነው ብለን እናስቀምጣለን። ወይም የሀላፊነት
ምንጩ የመናገር ምንጩ አንደኛው ኮሚትመንት ነው። እና አንዳንድ ጊዜ ምን አገባ ከየት በመጣ የሚል ጥያቄ አለ። እሱ በነገራቸው ላይ በመጽሐፍ ቅዱስም እንዲሁ መጽሐፍ ቅዱስ ለመስበክ አይደለም ጥያቄ አለ አይደል? በመባ የተመኑ ትገብር ዘንተ ይህንን በማን ስልጣን ታደርጓለህ ብለው መጽሐፍ ቅዱሳውያን ጌታን እንደሚጠይቁ መጽሐፍ ቅዱስ ላይ ያው ታነቡታላችሁ ክርስቲያኖች። ይህን አንተን ምን አገባህ እንደማለት ማለት ነው በዘመኑ ቋንቋ። ማነህና አንተ ምንድን ነህ በእንደዚህ ጉዳይ የሚል ጥያቄ ይነሳል። ስለዚህ ቅድም እንዳልኳችሁ ፕሮፌሽን፣ ሁለተኛ ፖዚሽን፣ ሶስተኛ ኮሚትመንት፣ ሌሎችም በርካታ ነገሮች አሉ ማለት ነው። ኮሚትመንት አንደኛ ነው። ኮሚትመንት ማለት አንዳንድ ለምሳሌ በአክቲቪዝም የተቀመጡ ሰዎች ከዛ ጋር ኮሚትድ ስለሆኑ አንድን ጉዳይ ሲናገሩ ይደመጣሉ። ለምን? ኮሚትመንት ነው ፓወሩ ምንጭ። ስለዚህ ቅድም ምን አገባህ የሚል ሰው ካለ አንደኛ ፖዚሽን ከፕሮፌሽን አንፃር በዲግሪ ደረጃ አትሊስት ስለ ባህል እና ቋንቋ አጥንቻለሁ። ሁለተኛ በፖለቲካል ሳይንስም ቢሆን ተገቢ ሰው ነኝ ማለት ነው። ባለሙያ ነኝ በፖለቲካል ሳይንስ። አንዳንድ ጊዜ ሰዎች እንዲሁም አንተ ምንድነው ፖለቲካ ውስጥ ገብተህ ለምን ፖለቲካ ውስጥ ትገባለህ ምናምን። እኔ ፓርቲ ፖለቲካ በርግጥ የለኝም ግን እና ለምን ፖለቲካ ውስጥ ትገባለህ ምናምን ሲሉ ምን ማለታቸው መሰላችሁ? ቄሱን ለምን ትቀድሳለህ እንደማለት ነው። መርጌታውን ለምን ትቆማለህ ማህሌት እንደማለት ነው። ወይም ደግሞ ባለቅኔውን ለምን ትቀኛለህ እንደማለት ነው። ሰባኪውን ለምን ሼሁን ኡስታዙን ለምንድነው እናንተ አዛን የምታደርጉት? ለምንድነው ቁርአን የምታስቀሩት እንደማለት ነው። ፓስተሩን ለምን ትሰብካለህ ስለ ጌታ እንደማለት ነው። ስለዚህ እና ብዙ ጊዜ እንዲህ አይነት ሲሊ የሆኑ ጥያቄዎች ይነሳሉ። እና ኤኒዌይስ ቅድም ከታዘብኩት አንፃር ማህበራዊ ሚዲያዎች በተለይ በእነዚህ በዓላት አሁን የመስቀል በሉት በጋሞ ወይም ኢሬቻ በሉት በኦሮሞ ወይም ደግሞ አይዴ ጨምበላላ በሉት በሲዳማ ሌሎችም በዓላት በሚከበሩበት ጊዜ እንደ ብሽሽቅ ብዙ ጊዜ ብሽሽቅ ምንጭ ነው እየሆነ ያለው። እና መበሻሸቅና እንደዚሁ በቃ ልክ ለአንድነት ለሀገር እንደተቆረቆረ አንዳንዶች ደግሞ ለሃይማኖት እንደተቆረቆረ አስመስሎ የመበሻሸቅና የመንቀፍ የመነቃቀፍ ጽሁፎች ሲንሸራሸሩ ሀሳቦች ሲንሸራሸሩ አያለሁ። አንዳንድ ጊዜ ሃይማኖት አባቶችን ባለማወቅም በማወቅም እብን ትልቅ እውቀት ያላቸው ሰዎችም ጭምር እንዲሁ ነቀፋ ነገሮችን ሲጽፉ እናያለሁ። እና ነው ወይ ነው ሚንሱ ይሄ ነው ወይ ነው? እብን ሃይማኖት ለምሳሌ እብን ተቆርቋሪ ነን የምንል ከሆነ ፓስተር ነን የምንል ከሆነ ሰባኪ ነን የምንል ከሆነ ቄስ ነን የምንል ከሆነ ሼህ ነን የምንል ከሆነ እብን ምዕመኖቻችን ማስተማር ያለብን መንገድ በምንድን ነው መሆን ያለበት የሚለውን ነገር ማስቀመጡ አስፈላጊ ነው። አንዳንድ ጊዜ ካለማወቅ የተነሳ ነው። በተለይ ከተማ የተወለዳችሁ ስለ ገጠር ማህበረሰብ ብዙ ላታውቁ ትችላላችሁ። አሁን እኔ ለምሳሌ እዚህ ጥቅምት ድረስ ይዘልቃል ባይዘው በጋሞ ማህበረሰብ በተለያዩ እንትኖች ቀበሌያቱ ወይም በየመንደሩ የተለያዩ በዓላትና ክንውኖች ስላሉ ማለት ነው። ከዛ ጋር ተገናኝቶ ነው። እና እኔ ባደኩበት የምናከብርበትን እናውቃለን። አሁን በዚህ ይህ ከዚህ በፊት በከተማው ማህበረሰብ በማይታወቅበት ላይ ባህልና ቱሪዝም የተማሩ ሰዎችን ባህሉ እንዲታወቅ እንዲጠበቅ ካላቸው ፍላጎት አንፃር ወደ አደባባይ ሲያመጡ እንግዳ ሆነባቸውና ከመቼ ወዲህ ነው ከመስከረም አንድ ውጪ ያለው የተለያዩ ዘመን መለወጫ መኖሩ እንዴት ከየት መጣ የሚል ጥያቄ በከተሜው ማህበረሰብ ዘንድ ሊያስነሳ ይችላል። አብዛኛው ኮሜንታተሮችም የከተሜዎቹ ስለሆኑ አልፈርድባቸውም። ስለዚህ ነው አንዳንዴ በቀልድ መልክም ሲናገሩ እናያለን። እና አንዳንዴ ስንቀልድም ጥንቃቄ ያስፈልጋል። ባይ ዘ ዌይ ከባህል ጋር ከእምነት ጋር ከቋንቋ ጋር ያሉ ጉዳዮች እጅግ በጣም ሰንሲቲቭ ናቸው። እና ሊቀየማችሁ ይችላል ሰው። ለምሳሌ እኔ ጋር መጥተህ ስለ ኦሮሞ ስትናገር እኔ ዝም ብዬ ልሰማ እችላለሁ። ግን ምንድነው ወንድምህ ሲታማ ወይም ወንድምን ሲያሙብህ ለኔ ብለህ ስማ እንደሚባለው ዛሬ ኦሮሞን ከነቀፈ ነገ ጋሞን ይነቅፍብኛል ብዬ እፈራለሁ ማለት ነው። ሲዳማን ብትነቅፍ የሲዳማን ባህል ላይመችህ ይችላል። ሌላውም ሰው እንደዚሁ ኦሮሞውም እንደዚሁ። ስለዚህ አማራም እንዳይነቀፍ የትግራይ እንዳይነቀፍ የሌሎቹ ባህሎች እንዳይነቀፉ እንዲጠበቁ ጥንቃቄ ያስፈልጋል። ማህበራዊ ሚዲያ ላይ በተለይ ኮሜንታተሮች በጣም አንዳንዴ በመንጋ ነው የሚሉት ግር ይሉና በጣም የሚያበሳጭ ጽሁፎችን ይጽፋሉ። ማንነታቸውን ሰውሮም የሚጽፉ አሉ። ደግሞ እንደዚሁ በፈጣጥዮ መጥቶም የሚጽፉ አሉ። እና
እንዲህ አይነት ነገሮች ጥሩ አይደሉም፣ ሲቀለድም ጭምር ማለት ነው። ኢብን ሃይማኖት በምንሰብክበት ራሱ በጣም ጥንቃቄ ያስፈልጋል። ሊቀየምባቸው ይችላል። ምዕመናንን አቀርባለሁ ብለን ምዕመናንን ልናርቃቸው እንችላለን፣ ልናስቀይም እንችላለን። እንዲሁ አንድ ገጠመኝ አለኝ ልንገራችሁ። እውነተኛ ክስተት ነው የምነግራችሁ። 2000 ዓመተ ምህረት የሐዋሳ ዩኒቨርሲቲ ተማሪ ነበርኩ የመጀመሪያ ዲግሪዬን ስከታተል እና ያን ጊዜ ሐዋሳ ስላሴ ቤተክርስቲያን እንደ ጉባኤ ተዘጋጀ እና አንድ መምህር ተጋበዙ። ከዋናው ማዕከል የመጡ የተባሉ መምህር በጣም አንደበተ ርቱዕ ናቸው። አባ ሚካኤል ኦር አባ ዘሚካኤል ምናምን የሚባለው አንድ መነኩሴ ናቸው እና አንደበተ ርቱዕ ናቸው። በጣም ወኔ ያለው ስብከት ነው የሚሰብኩት። ጥሩ ነው ስብከታቸው፣ ደስ የሚል ነበረ። የሀገር ፍቅር ለማሳደር በሚል ነው እሳቸው አነሳሳቸው ጥሩ ነበረ እና እኛ ሁሉም ነገራችን እኮ መጽሐፍ ቅዱሳዊ ነው አሉ አባ እና ቀጠሉ። የኔታ ቀጠሉ አባ እየሰበኩ ማለት ነው። ሁሉ ነገራችን እኮ መጽሐፍ ቅዱሳዊ ነው። እኛ ሌላው ይቅርም ዘፈናችን እኮ መጽሐፍ ቅዱሳዊ ነው አሉ። እንደ መልአክ ዳንሳችን እኮ ክንፍ ነው የምናነቃንቀው አሉ። ትንሽ ተውረገረጉና ክንፍ ነው ኢትዮጵያ የምታነቃንቀው እንጂ ይሄ እግር አንስቶ ጭፈራ፣ ይሄ ዳንኪራ ምናምን የለም ከኛ። ይሄ ትከሻችን እስክስክታችን እኮ እንደ መልአክ ክንፍ ነው የምናነቃንቀው። ይሄ እግር አንስቶ መጨፈሩ ምናምን የመጣው ከታች በደቡብ አካባቢ የሚታየው ነገር ከውጭ የገባ ነው አሉ። ይህኔ እኔና ጓደኛዬ እዛው ቦታ ነበርን እና ተያየን። ጓደኛዬ ስሙን ስላላስፈቀድኩ ነው ያልጠራሁት እና በጣም ይቅርብ ጓደኛዬ፣ እሱም ታዝቦት ኖሯል። እኔም ታዘብኩና አይ የኔታ ጻባ አበላሹት አሁን አየህ፣ አሁን እኛን ለማስተማር ሲሉ የተጠቀሙት አንዋይዝ የሆነ ወይም ጥበብ የጎደለው ምሳሌ ነው የተጠቀሙት። ደቡብ ሲሉ ደቡቤ ነኝ እኔ ምንም እንትን ሲል ይኸውልህ፣ በምንም ተአምር አንተን ማንነትን ቋንቋህን የሚነቅፍ ነገር ሲኖር ቅር ይልሃል። እኔ በጣም ቀናኢ ነበርኩ ለቤተ ክርስቲያን፣ አሁንም ነኝ። ግን የተጠቀሙት ቋንቋ ተገቢነት የሌለው ነው። ከደቡብ መጣ። አሁን ዘፈኑን ከዘፈን ነው ያወዳደሩት። አያችሁ፣ ወይም እኮ ሌላ ነገር አይደለም። ዘፈን ሰሜን ተዘፈነ፣ እስክስክታ ይሄ ተንቀሳቀሰ፣ እግር ተንቀሳቀሰ፣ ምናምን ተንቀሳቀሰ፣ ጽድቅ ኩነን የምትለው ነገር አይደለም። የታችኛው ትከሻ መንቀሳቀሱ፣ የታችኛው እግር መንቀሳቀሱ፣ የላይኛው ሌላ ነገር እንዲህ ማድረጉ ባህል ነው። በቃ የሁላችንም ነው። የላይኛውንም የታችኛውንም ምናምኑን ሁሉንም አዶፕት ማድረግ ነው። ዘፈን አስፈላጊ አይደለም ካለ በመጽሐፍ ቅዱስ እሱም ብቻ መስበክ፣ ግን ሳይጠቅም ወደ ገሌ ጠና ነው እንዲህ አይነት ኮምፓሪሽን ውስጥ ሲገቡ በጣም ትግላል እና እኛ ቀራለን። በቃ እሳቸው አሁን ይህንን ሲናገሩ አውቀው አይደለም የተናገሩት፣ ግን ቅሬታ ፈጠረብኝ በራሴ። እንዴ ምንድን ነው እንትና ሲሆን ጽድቅ የኛ ሲሆን ነው ኩነኔ? አየህ፣ ሳትወድ በግድ እንዲህ አይነት ጥያቄ ውስጥ ያስገባል። ጥበብ ያስፈልጋል። ለዚህ መሰለኝ ብዙ ጊዜ በቴዎሎጂ ኮሌጆች፣ ሴሚናሮች አንዳንድ እንትኖች ዶክመንቶችን ለማንበብ እሞክራለሁ እና አንትሮፖሎጂ ይሰጣል፣ ሶሺዮሎጂ ኮርሶች ይሰጣሉ። ለምን? ሶሺዮሎጂካል እና አንትሮፖሎጂካል አፕሮች ያስፈልጋል ነው። እንዴት ነው አፕሮች የምናደርገው? ምን አይነት ጥበብ ነው የሚያስፈልገው ሰውን ሀንድል ለማድረግ? ምዕመናን እንዴት እንደርሳቸዋለን? ቋንቋና ባህል እንዴት ነው የምንጠቀመው? ከዛ በኋላ ነው እንጂ በማንቋሸሽ፣ በማስጠየፍ፣ በማስጠላት ከሆነ እልህ ውስጥ ነው የምታስገባው። አቀርባለሁ ብለህ የራስን ነው የቆጡን አውረዱ ላይ ብቷን ጣለች እንደሚል ነው ያካፍል። በጣም በጣም አደገኛ ነው። ካልቸራል ሾክ ነው የምንለው። ካልቸራል ሾክ ይባላል። ወይም የባህል ንዝረት ይፈጥራል። ያኔ ይቀየማል። ሁለተኛ ደግሞ ገጠመኝ ልንገራቸው። አሁንም በቤተ ክርስቲያን አሁንም ስላሴ ቤተ ክርስቲያን ላይ አንድ አባት ነበሩ። በጣም ጸጋ አላቸው። ያጠምቃሉ። ይሄ በሽተኛዎች ድውያን ምናምን እየተሰበሰቡ ድውያን ይጠመቁ ነበረ። ታውቃላችሁ፣ ብዙ ሰው አይነ ስውራንም የተለያዩ በሽታ ያለባቸው አጋንንት ያለባቸው እየቀረቡ ይጠመቁ ነበረ እና እየጠሩ ሰዎችን እንትን ሲሉ አንድ አስቸጋሪ ስም ያለመዱት ስም ተጽፎ አገኙና ለመጥራት ሞከሩ። አስቸገራቸው። ከዛ ምን ቢሉ ጥሩ ነው? እናንተዬ ስሙን ከሚያወጣላቸው ሰው ትራጡ። ሰው እንኳን ስም የሚያወጣላችሁ ሰው ይጥፋ አሉ። እንግዲህ በጆሮ የሰማሁት ነው። አሁንም ያስቀይማል። አስበው። ስሙ ለእሳቸው ትርጉም ላይኖረው ይችላል። ላወጣው ግን ትርጉም ይኖራል። ከበደ የኔ አያት ስም ወይ ቅድመ አያቴ ስም
ለሰሜኑ ትርጉም ላይ ይሰጥ ይችላል አይደለ? ጉርባ ዘልቃ ቢል የኔ ቅድመ ዘልቃ ትርጉም ላይ ኖረው ይችላል። ለእኔ ግን ትርጉም ይኖራል። አየህ ጫሚሶ ኡፋይሳ ቢል ወይም ካንታሾ ቢል ምናምን ቢል ለንተ ሊያስቸግር ይችላል፣ ለዛኛው ይኖራል። ስለዚህ እንዲህ አይነት ነገሮች ላይ እጅግ በጣም ጥንቃቄ ያስፈልጋል። እና ቀናኢነት ከሆነ ቀናኢነትማ ወንጌሉ ንጹህ ወንጌሉን መስበክ ይቻላል። ንጹህ ወንጌል እንዴት ነው? ከማንም ጋር የማያጋጭ እኮ ነው አይደለ? ወንጌል ሰብከ እኮ ማን ኦሮሞን ሳታስከፋ ትግራዋዩን ሳታስከፋ የሆነው ማህበረሰብ አስደስተ የሆነውን ፖለቲካ ማህበረሰብ የምታስደስትበት አይደለም። አንዳንድ ጊዜ ሰዎች በማወቅም ባለማወቅ ልክ የቀኑ ለቤተክርስቲያን የቀኑ ይመስላቸውና ምን ያደርጋሉ መሰላችሁ? ፖለቲሳይዝድ ያደርጉታል። ባይብሉ ወይም መጽሐፍ ቅዱሱ የሆነ መጽሐፍ ቅዱሳዊ ጥቅስ ወስዶ ያቺን ጥቅስ ጠምዝዞ ፖለቲካል ኮኖቴሽን እንዲኖረው እጅግ በጣም የተሳሳተ መርዘኛ አካሄድ ነው። ጥሩ አይደለም፣ አያነጽም። ስለዚህ ወንጌልስ ማለት ምንድነው? ክርስቶስ ማለት ነው አይደለ? አሁን እሱን ለመስበክ አይደለም፣ ይቅርታ አድርጉልኝ። አንዳንድ ጊዜ ሴኩላር በሆኑ ንግግሮች እንደዚህ አይነት ሁሉንም የሚመለከቱ ውይይቶች ላይ ገብቶ ጥቅስ ምናምን የምትጽፉ ባካችሁ ታገሱ። እሱን ጉንጭ አልፋ ነገር አይደለም። ሃይማኖታዊ ጉዳዮች ላይ እንደፈለጋችሁ ኮሜንት ስጡ፣ መልስም ሰጥቼ አላውቅም። እያየውን አንዳንድ ሃይማኖት ስብከቶች ላይ ምናምን ገብታችሁ ይሄ ትክክል ነው፣ ተገቢ ነው። ሃይማኖታዊ መድረክ ላይ የሃይማኖታዊ ነገሮችን ማራመዱ፣ የራሱ መድረክ ላይ ሌላውን ሳይነቅፉ ሳያንቋሽሹ ምናምን ጥበብ የሚያስፈልገው በጥበብ መሳብ ነው። ሃይማኖቱም አሳ አጥማጅ አሳው እንዲያዝለት መረቡ ውስጥ የሆነ ነገር ይጥላል አይደለ? ወይም እቺ በአንድ ግር አዋሳ አካባቢ የምታጠምዱ ወይም ሌላ አካባቢ ላይ አንዲት ነገር እንደዚች መንጠቆ አይነት ነገር ትጣላለች። መንጠቋ ጫፍ ላይ የሚበላ ነገር ያቀርባሉ። የሚያማልል ነገር ነው የሚያስቀምጡት። ከዚያ በኋላ ያችን አሳውን በላለሁ ብላ አሳዋ ትመጣለች፣ ትያዛለች። አሳ አጥማጅነት ነው እንጂ አውሬ አዳኝነት አይደለም። ሃይማኖት ባይዘው ሃይማኖት መስበክ ወንጌሉ ላይም አሁንም ሰበካት ብሉኝ ለጴንጤውም ለካቶሊኩም ለኦርቶዶክሱም የሚሰራ ስለሆነ ማለት ነው። ጌታ አሳ አጥማጅ አረጋለሁ ነው እንጂ አውሬ አዳኝ አረጋቸዋለሁ አላለም አይደለ? አሳ አጥማጅ በብልሃት እንደሚይዝ ሰባኪውም ፓስተሩም ቄሱም ጳጳሱም በብልሃት ነው መስበክ ያለበት። ፖለቲካው ሳታውቁ ትገባላችሁ። አንዳንዶች ማለት ነው ሳታውቁ ነው የምትገቡት። ይከፋል። በጣም የሰከነ ጥበብ ያስፈልጋል። ታስቀይማላችሁ። በቃ እናንተ የሆነ ማህበረሰብ ወይም የሆነ ፖለቲካ ማህበረሰብን ብቻ አስደስተ ሌላውን የፖለቲካ ማህበረሰብ ፈጽሞ ማስቀየም የለብህም። ይሄ ነው ለፖለቲካ መድረክ ይሄ ያስፈልጋልና ፖለቲከኞቹን በተመሳሳይ ሃይማኖቱን ሊያስቀይሙ ይችላል። እጅግ በጣም ጥበብ የጎደላችሁ አሉ። እንደመጣላቸው በቃ እንዳፈተተ እንዲሁ ዝም ብሎ የሚገባል እና ማንቦጭ አረጋ አያስፈልግም። እና በተለይ ይሄ በዓል ወቅት እንደመሆኑ መጠን ጥንቃቄ ይፈልጋል። ማህበራዊ ሚዲያ ላይ በጣም አክቲቭ የሆናችሁ ሰዎች አንተ ላታምኑበት ትችላለህ። የዛን ብሔረሰብ ዘመን መለወጫ፣ የዛን ብሔረሰብ ባህል፣ ይሄንን ማክበር ግን ያስፈልጋል። ቀናኢነት ከሆነ በቤተ እምነት አትግደል፣ ጣዖት አታመልክ፣ አትስረቅ ወዘተ እነዚህን በቤተ እምነቱ መስበኩ ተገቢ ነው። ግን በሆነ ማህበረሰብ በዓል ላይ መጥተህ እንዲሁ የምታንቦጫረቅ ከሆነ እንዲሁ የምታቦካ ከሆነ እብደት ነው፣ ጤናማነትም አይደለም። ጤናማነት አለ አይደል? እንደ ጥምቀት በዓል አንተ ስታቀን እኔ ሳከብር ኦርቶዶክሱ ጥምቀቱ ለእኔ ትርጉም አለው። ጥምቀት በዓል ለጴንጤው ላይኖር ይችላል፣ ለእስላሙ ላይኖር ይችላል። መውሊድ ሲያከብር ለእስላሙ ትርጉም አለው፣ ለእኔ ላይኖር ይችላል። ታዲያ መስደብ አለብኝ እንጂ የቅድም መውሊድ ሲያከብር እኔ ሃይማኖት ለክርስቶስ ቀናኢ ነኝ ለኢየሱስ ቀናለሁ ካልኩ የግድ ሄጄ ኢሬቻን ካልሰደብኩ፣ የግድ ሄጄ ጫምባላላን ካልሰደብኩ፣ የመስቀላን ካልነቀፍኩ እኔ ለጌታ ፍቅር አልገልጽም ማለት ነው። እና የጴንጤው በዓል እንትን ሲል የግድ እኔ ሄጄ ጴንጤውን መንቀፍ አለብኝ? እንደገና እስላሙን መንቀፍ አለብኝ? ነበር አይደለም። ስለዚህ ጥበብ ያስፈልጋል። በጥበብ ነው የምትሰብኩ ካላችሁ መስበክም እና መነቃቀፍ። ማህበራዊ ሚዲያ ላይ በተለይ ባህልን ቋንቋን አያቀራርብም። እንደዚህ እንትን ማለት ኢትዮጵያ ብዙሃዊነት አለ፣ ማመን አለብን።
ወደንም ጠላን በጣም በርካታ ከ80 በላይ ብሔረሰብ አለን ካል የየራሳቸው የሆነ ባህላዊ ነገር ኢትዮጵያ ነጥሮ የወጣው ወይም አሁን የብሔራዊ በዓል የሆነው መስከረም አንድ አብዛኛው አዶፕት ያደረገ የጽሁፍ ስርዓት ያለው ስለሆነ አዶፕት አድርገነዋል። የጽሁፍ ስርዓት ያለው የሚቆጠር ምናምን ጥሩ ነገሮች ስላሉ የኢትዮጵያ ብሔራዊ ይሆናል። ሌላው ግን ሰረሞኒያል ወይም ባህላዊ በሆነ አከባበር ወይም ክስተት ተዘክሮ የሚውሉ ናቸው። ስለዚህ በእነዚህ ጊዜ ላይ እንዲሁ ማድነቅ ለካ እንዲህም አለ ወይ ማለት ነው እንጂ ልክ እንዳልተፈጠረ ድሮ ያልነበረን አሁን ካቢኔ የፈጠረ ምናምን ይሄ አይደለም። እና አንትሮፖሎጂ ኮርስ አብዛኛውን ዩኒቨርሲቲ ደረጃ ይሰጣል። በጣም ጥሩ ነገር ነው መንግስት ያደረገው። ቢያንስ መቻቻልን ቢያንስ የቋንቋና የእምነት ብዙሃነትን እንዲቀበሉ የሚያስችል ስለሆነ ስለዚህ ከዛ ጋር በተገናኘ ነው እንትን ያልኩት። ይሄንን ሀሳብ ከተመቻችሁ ሼር አድርጉ ለሌሎቹ እንዲዳረስ። ይሄንን በጽሁፍም በምንም ሌሎች የምታጋሩ እንድትተባበሩ ጠይቃለሁ። በዚህ አጋጣሚ ምንም እኔ የመንግስትን ድምጽ ወይም የፓርቲን ድምጽ የምናምን ድምጽ አይደለም። ሲጀመር የትኛውም ፓርቲ አባል አይደለሁም። ግን ለሁሉም የሚጠቅሙ ነገር ሶሻል ክሪቲክስ ላይ ሀሳብ አጋራለሁ እና ሰዎች ከሚናገሩት አንዳንድ ለየት ባለ ነገር ልመለከት እችላለሁ። ያን ጊዜ ብዙ ጊዜ የሚነቅፉ ሰዎች አሉና ይሄንን እንድታስተውሉ